ቅዳሴ ህብስቱና ወይኑ ወደ ጌታ ስጋና ደም የሚቀየርበት የቤተ ክርስቲያን ትልቁ ጸሎት ነው። ያንን ከጌታ ስጋና ደም ጋራ ህብረት ያለውን አንዱን እንጀራ እና የጌታን ጽዋ ተካፍለን ከክርስቶስ ጋር አንድ የምንሆንበት የቤተ ክርስቲያን መገለጫ የሆነ የአምልኮ ሥርዓቷ ነው። ቅዳሴ 3 ክፍሎች አሉት። የመጀመሪያው ክፍል ግብአተ መንጦላይት ወይም የዝግጅት ክፍል ይባላል። ዲያቆናቱ በቤተልሔም ሰራዩ ካህን በንበሩ ላይ ከሚያደርሱ ዝግጅቶች ጀምሮ ሰራዩ ካህን በአራቱ ማዕዘን ስብሐት ወክብር ለስሉስ ቅዱስ ይደሉ እያለ እስከሚያጠንበት ድረስ ያለው ክፍል ነው። ሁለተኛው የቅዳሴ ክፍል ከቅዱስ ጳውሎስ መልእክት እስከ ንባበ ወንጌል ያለውን ይይዛል። የትምህርት ክፍልም በመባል ይታወቃል። ሶስተኛው ክፍል ፍሬ ቅዳሴ በመባል ይታወቃል። ሰራዩ ዲያቆን ጻኡ ንዑሰ ክርስቲያን ከሚልበት ጀምሮ ለዕለቱ የተመረጠው አኮቴተ ቁርባን ወይም የቁርባን ምስጋና አድርሶ እትው በሰላም ብሎ እስከሚያሰናበትበት ድረስ ያለውን ያጠቃልላል። በሶስተኛው ክፍል ወይም ፍሬ ቅዳሴ ላይ የሚቀደሱ 14 ፍሬ ቅዳሴያት አሉ። እያንዳንዳቸው በሚቀደሱበት የየራሳቸው ቀን አላቸው። በጾመ ፍልሰታ ቅዳሴ ማርያም፣ በዘመነ ፋሲካ ቅዳሴ ዲዮስቆሮስ፣ በጳጉሜን ዕለታት ቅዳሴ ያዕቆብ ዘስሩግ፣ በተቀሩት ቀናትም የሚቀደሱት ፍሬ ቅዳሴያት መጽሐፈ ግጻዌውን ተከትለው ይቀደሳሉ። ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽድይ ወመንጽሔ ኩልነ ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ